ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ዛሬ እስራኤል የፓኪስታንን መርከብ እንዳጠቃች ሰምታችኋል ብዬ ተስፋ አደርጋለሁ። እንግዲህ እንዳበደ ውሻ ከሁሉም ጋር እየተናከሰች የምትገኘው ቀፋፊዋ እስራኤል በዛሬው ዕለት የፓኪስታንን ነዳጅ ጫኝ መርከብን መምታቷን ተከትሎ ብዙ ነገሮች እየተባሉ ይገኛሉ። በፓኪስታን ባለስልጣንም ሆነ መንግስት በኩል እስካሁን ድረስ የተባለ ነገር ባይኖርም፣ ነገር ግን የፓኪስታን ህዝብና ሚዲያው ሁሉ ዛሬ እኛ ኳታሮች አይደለንም ተነክተን ዝም የምንለው ምላሽ ያስፈልጋል ብለው መንግስታቸው ላይ ጫና እያሳደሩ ይገኛሉ። ፓኪስታን ትንሽ ሀገር አይደለችም። ኒውክሌር ያላት ብቸኛው የሙስሊም ሀገር ብቻ ሳይሆን በዓለም ላይ በወታደራዊ አቅሟ 9ኛ ላይ እንደተቀመጠች ይነገራል። ስለዚህ አዳዲስ ነገሮች ሊኖሩ ይችላሉ። ካሁን በኋላ ልንሰማ እንችላለን። አዲስ ነገር ሲኖር አሳውቃችኋለሁ። ሁለተኛው ዜና ስፔን እጅግ አስገራሚ የተባለውን ውሳኔ ወስናለች። ውሳኔውም ይህን ይመስላል። ማንኛውም የአሜሪካ የጦር መሳሪያ የጫነ አይሮፕላን ወደ እስራኤል የሚያቀና ከሆነ በአየር ክልል ላይ አያልፍም። ካሁን በኋላ እሱ ብቻ አይደለም፣ ማንኛውም የአሜሪካ መርከብ መሳሪያ የጫነ ወደ እስራኤል የሚያቀና ከሆነ በወደቤ በኩል አያልፍም። ወደ እስራኤል የሚያቀና ማንኛውም መሳሪያ በእኔ ግዛት ላይ ካሁን በኋላ አያልፍም ብላለች። ዘንድሮ አውሮፓዎች እጅግ እያስገረሙን ነው። እጅግ እየተገረምንባቸው ያልጠበቅናቸው ውሳኔዎችን እየወሰኑ ይገኛሉ። ፍሪ ፓለስታይን ያላችሁ ኮሜንቱ ሸብረቅ አድርጉት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።